ሰላም ሰላም እንዴት ከረማችኋል? ውድ ዩቲዩብ ፎሮል ቻናል ቤተሰቦች በሙሉ ዛሬ ተመልሰን ተገናኝተናል በአዲስ ቪዲዮ ማለት ነው። የዛሬው አዲስ ቪዲዮአችን መሰረቱን ያደረገው እስከዛሬ ድረስ እንደምንሰራቸው ሆቴሎች ሳይሆን በማርኬቲንግ ዲፓርትመንት ላይ ስላለው ስለ መርቻንዳይዚንግ ፕሮዳክት ማለት ነው። ስለዚህ እንደምንለው ፕሮዳክት የሚለውን ሀሳብ ኮንሰፕት ከዛ ባሻገር ግን የመርቻንዳይዚንግ ሲስተሙ መርቻንዳይዝ ማለት ነው። መርቸንድ ማለት ምን ማለት ነው የሚለውን ነገሮች ላይክ በደንብ አድርገን ለመመልከት እንሞክራለን። ያው ክላስ ውስጥ ካየናቸው በተጨማሪ ደግሞ እንደ ማጠቃለያ ይሆን ቀን በተለይ ደግሞ ከአግዘን ይህንን ቪዲዮ አዘጋጅተናል ማለት ነው። ይህ ቪዲዮ ከመመልከታችሁ በፊት ሁላችሁም ይህንን ዩቲዩብ ቻናል ሰብስክራይብ አድርጋችሁ ኮሜንት ላይ የምትፈልጉትን ደግሞ ኮርስ በማስቀመጥ ልትዘጋጁባቸው ይችላላችሁ፣ ማስቀመጥ ትችላላችሁ፣ ሀሳባችሁ መለገስ ትችላላችሁ። ስለዚህ ወደ ቪዲዮ በቀጥታ እንገባለን ማለት ነው። ስለዚህ ዛሬው ቪዲዮ አዘጋጅቼ ያቀረብኩላችሁ እኔ ኢንስትራክተር ዮሐንስ ነኝ። ማለት ነው የሚለውን ሀሳብ እስኪ ወደ ቪዲዮአችን ገብተን የምንመለከተው ይሆናል ነው። ሶ ይሄ መርቻንዳይዚንግ የሚለው ሀሳብ በጥቅሉ ስናነሳው ፕሮዳክቶች ደግሞ ምርቶች ይኖራሉ እና እነሱን ምርቶች ከማሳወቅ ወይም ደግሞ ታንጀበል ከማድረግ አኳያ የማድረግ ሂደትን በደንብ ያማክራል ማለት ነው። ብዙ ጊዜ የምንረዳው መርቻንዳይዝ የምንለው ነገር መርቻንዳይዝ ፕሮዳክት የምንላቸውን የሸቀጣ ሸቀጦች ተብሎ የሚያስቀምጥልን ዳይሬክት ፍቺው ነው። ነገር ግን ከእሱ ጋር በተገናኘ ብቻ አይደለም ይህን ሀሳብ መመልከት ያለብን እኛ። እስኪ ኮንሰፕቱ ምን ይመስላል? ኮንሰፕት ኦፍ መርቻንዳይዚንግ ፕሮዳክት የሚለውን ሀሳብ ስናነሳ there is some point, so we need to see this point. So the general concept of the merchandising product revolves around the transforming an idea ማለት ነው። የሆነ አይዲያ ይኖራል፣ የሆነ አይነት ኮንቴክስት ይኖራል፣ ወይም ደግሞ የሆነ አይነት ፕሮዳክት ይኖራል እና እሱን ኮንቴክስት ምን የምናደርግበት ነው፣ ላይክ አማክለን የምንንቀሳቀስበት ነው ማለት ነው። ላይክ ብራንድን መሰረት አድርገን ሊሆን ይችላል፣ ኤንቲቲ መሰረት አድርገን ሊሆን ይችላል። ወደ ምን ማለት ነው? ወደ ታንጀብል ሲስተም ወደ ማርኬት ወደ ቪዚብል ሲስተም ውስጥ ያማክላል ማለት ነው። ላይክ እነኚህ ነገሮች ስናመጣ ደግሞ ስፔሻል ኦብጀክቲቫችን የሚሆነው ሬቬኒው ከማምጣት አኳያ ወይ ደግሞ ፕሮሞት ከማድረግ አኳያ አዌርነስን ከመፍጠር አኳያ አይን ደግሞ ስትራቴጂዎችን ከማምጣት አኳያ ነው የሚሆነው ማለት ነው። ስለዚህ አጠቃላይ የዚህ የመርቻንዳይዚንግ ፕሮዳክት ሲስተሙ አጠቃላይ ስንመለከተው ምርቶችን ወር ደግሞ ፕሮዳክቶችን ከሆነ ፎርም ወደ ሌላ ፎርም የምናዘዋውርበት አትሚስ ወደ አልነበረ ኢንቲቲ ወደ የሚኖር ወይም ደግሞ ወደ ቪዥዋል ወደሚታይ አይነት ኢንቲቲ ደግሞ ወደዛ ሲስተበት ነው። ስለዚህ ለምሳሌ የሆነ ፕሮዳክት ይኖራል። ያንን ፕሮዳክት የማይታወቅ ነው። ለምሳሌ የሆነ አካባቢ ላይ በዝቅተኛ ደረጃ ተጠቃሚ ያለው ፕሮዳክት ኢት ኒድስ መርቻንዳይዚንግ ሲስተም መርቻንዳይዝ የሚደረግ ሲስተም ያስፈልገዋል ማለት ነው። ይሄ ፕሮሰስ ላይ ስንመጣ ያ ፕሮዳክት መሰረት አድርገን ስናነሳ ላይክ በዝቅተኛ ደረጃ የመሸጥ ፕሮዳክት ውስጥ ያለ ስለዚህ ያ ምንድነው ተጠቃሚው ዝቅተኛ ስለሆነ that means it needs awareness, it needs promotion system, that means ገና ይቀረዋል ማለት ነው። ብራንድ ኢሜጅን ክሬት ከማድረግ አኳያ የሚቀረው ነገር አለ ማለት ነው። ይሄንን ማህበረሰቡ በሚጠቀምበት በፍላጎቱ ልክ ወደ ፊት ለፊት የማምጣት ሂደትን የፕሮሞቲንግ ሲስተሙን በደንብ አድርጎ ያማክላል ማለት ነው። ነገር ግን እንደዛ ሲሆን የፕራይስ ልዩነት ይኖራል። እዛ ጋር የነበረው የመጀመሪያ ፕራይስ በጣም ርካሽ ሊሆን ይችላል፣ እዚህ ጋር ያለው ደግሞ ውድ ሊሆን ይችላል ማለት ነው። ከዛ በዘለለ ደግሞ ላይክ ለማን እንደማንሳት እንችላለን ኤግዚቢሽን ባዛሮች ለምሳሌ እዚህኛው ላይ ማንሳት እንችላለን። ኤግዚቢሽን ባዛር ላይ ስንመጣ ልብሶች እኮ በየቦታው እናገኛለን። ነገር ግን ኤግዚቢሽን ባዛር ጋር ሲሆን ይወደዳሉ። ምክንያቱም እዛ ጋር ካሉት እነኛ ልብሶች የመታየት ፐርሰንት እና ፕሮባቢሊቲያቸው ደግሞ ፐርሰንታቸው በከፍተኛ ደረጃ የሚታይ ይሆናል ማለት ነው። ለሆነ ያህል ጊዜ ሊሆን ይችላል፣ አሊያም ደግሞ ለሆነ ፔሪድ ሊሆን ይችላል። ሌሎችም አይነት ፕሮዳክቶችን ማንሳት እንችላለን ማለት ነው። እስኪ እነማን ሊሆን ይችላል መርቻንዳይዚንግ ፕሮዳክት የምንላቸው የሚሉት ነገሮች ደግሞ እንመለከታለን ማለት ነው። ከዛ በፊት ግን ላይክ በካራክተሪስቲክስ ደረጃ ላይ ስንመጣ መርቻንዳይዝ የሚለው ሀሳብ ራሱ ምን አይነት ካራክተሪስቲኮች ይኖሩታል ነገር እንመለከታለን ማለት ነው። ስለዚህ like the key characteristics of merchandise process it will be contains three main points, you know. So the first one is tangible goods, the second one is for sales, the third one is associations ማለት ነው። ሰከንድ ላይ በተለይ ደግሞ ያለው ፎር ሴልስ የሚለው ሜን ልክ እንደ ኦብጀክቲቭ የሚቀመጥ ነገር ነው ማለት ነው። ግን እንደ ባህሪ ያለ የመርቻንዳይዚንግ ታንጀብል ጉድስ ነው። መርቻንዳይዚንግ የምንላቸው ምንድን ናቸው? ታንጀብል ጉድስ ናቸው። ደግሞ ላይክ ከቲፒካል ፊዚካል አይተማቸውን ስንመጣ ላይክ ካምቢ ታይድ መነካት ይችላሉ፣ መዳሰስ ይችላሉ፣ ላይ በጥሩ ደረጃ መታየት ወይ ደግሞ ቪው መደረግ ይችላሉ ማለት ነው። ፕላስ ደግሞ በቀላሉ እንጠቀምባቸው እንችላለን ማለት ነው። ስለዚህ ላይክ የዚህ አይነት ባህሪ ያላቸው መርቻንዳይዝ የሆኑ ፕሮዳክቶችን ስናመጣቸው ይኖራቸዋል ማለት ነው። ታንጀቢሊቲ ይኖራቸዋል ማለት ነው። ደግሞ
ደግሞ መርቻንዳይዝ የሚለውን ሀሳብ ስናነሳው ኦኬ መርቻንዳይዝድ የሆኑ ፕሮዳክቶች ምን አይነት ፊቸር አላቸው፣ ምን አይነት ካራክተሪስቲክስ አላቸው ከተባለ ኦፍኮርስ ዴይ አር ጉድስ። ምን አይነት ጉድስ ናቸው? ምን አይነት ማቴሪያሎች ናቸው? ታንጂብል ማቴሪያሎች ናቸው ማለት ነው። ስለዚህ ፊዚካል አይተሞቹ ታት ካን ቢ ታችድ ሊያሰሱ ይችላሉ ማለት ነው። ላይክ ሞርሊ ማለት ነው፣ በጣም በገነን አይነት ሁኔታ ማለት ነው። በተጨማሪ ሁኔታ ደግሞ ምንድነው ላይክ ከስተመር በሚፈልገው ልክ ነክቶ አይቶ ዳሶ በሚፈልገው ልክ አንደርስታንድ አድርጎ ለመረዳት የሚችሉ አይነት ፕሮዳክት ሆኖ እናገኛለን መርቻንዳይዝ ፕሮዳክቶች ማለት ነው። ኦር ደግሞ የመርቻንዳይዝ ሲስተም ላይ ስንመጣ ካራክተሪስቲኮቹ ይሄንን ይላበሳሉ ማለት ነው። ለምሳሌ የሚጀምረው ፕሮዳክት ካለ ኦልሬዲ ይሄ ካራክተሪስቲክስ ነው ማለት ነው። ስለዚህ ይሄ ካራክተሪስቲክስ ወደ መስጠቱ ይገባሉ ማለት ነው። ዳት ሚንስ ወደ ታንጂብል ሲስተም ይመጣሉ ማለት ነው። ያኔ ላይክ መርቻንዳይዝ ብለን እንጠራዋለን ማለት ነው። ሌላኛው ደግሞ ፎር ሴል ላይ ስንመጣ ላይክ የመርቻንዳይዚንግ ፕሮሰሱ ምንድነው? ላይክ ለደንበኞቻችን ምን ማድረግ ነው? በጥሩ ሁኔታ ይሄ ፕሮዳክት እንዲሸጥ ማድረግ መቻል አንድ ትልቁ ፐርፐዝ ማለት። ከዛ አኳያ ፎር ሴል የሚለው ነገር አንደኛው ባህሪያቸው ደግሞ ልክ የመርቻንዳይዚንግ ምኑ ነው ማለት ነው? ካራክተሪስቲኩ ነው ማለት ነው ፎር ሴል የሚለው ነገር ማለት ነው። ስለዚህ ልክ እንደ ፐርፐዝን ማንሳት እንችላለን። ነገር ግን የዚህ የፎር ሴል የሚለው ሀሳብ ፕራይመሪ ፐርፐዙ ምንድነው የሚለው ነገር ስናነሳ የዚህ መርቻንዳይዚንግ ማለት ነው ሴል ነው። ለማን? ለደንበኞቻችን በከፍተኛ ደረጃ ያዛት ሚንስ ለምሳሌ አሁን የሆነ መኪና አለ ሰንበዲ ሲነዳው እናያለን ሰፈር ላይ። ነገር ግን የኛ የመግዛትም ሆነ ስለዛ ፕሮዳክት ያለን ኖሌጅ አሊያም ደግሞ ያንን ፕሮዳክት የምንቀበልበት አክሰፕታንስ ሌቭላችን ፕሮዳክቱ ዲቴይል ኢንፎርሜሽኑ ስለሌለን ስለዛ ፕሮዳክት ሴሊንግ ፕሮሰሱ የማናውቀው ነገር ስለሚበዛ ምን ልንል አንችልም ማለት ነው፣ ለመግዛት አንሄድም ማለት ነው። ምክንያቱም መርቻንዳይዝ አልሆነም። መርቻንዳይዝድ ሲሆን ይሄ ፕሮዳክት ምን ወደ ማድረግ ሂደት ነው የሚመጣ ማለት ነው። የመጀመሪያው ፕራይመሪ ፐርፐዝ ምንድነው ማለት ነው? ላይክ to be sold to the customers or used to for promotional purpose ማለት ነው። ሶስተኛው ደግሞ ምንድነው? አሶሲዬሽን ነው። አሶሲዬሽን በጣም ላይክ በተመሳሳይ ላይክ within the specific organizations ሊሆን ይችላል፣ ኢቨንት ሊሆን ይችላል፣ ካራክተር ሊሆን ይችላል። ላይክ ምን ማድረግ አለ ማለት ነው የተለያቸው የሆነ ቫልዩ እንዳላቸው ደግሞ ሁሉም የራሱ የሆነ ዲዛይራቢሊቲ እንዳላቸው ማለት ነው። ስለዚህ ምንድናቸው? ሁሉም ፕሮዳክቶች አሶሲዬሽን ናቸው ደግሞ አሶሲዬትድ የሆኑ ናቸው ብለን እንጠራቸዋለን። ሁለተኛ ደግሞ ፎር ሴልስ ናቸው ብለን እንጠራቸዋለን ማለት ነው። ሶ ይሄ እነኚህ ፕሮዳክቶች ላይክ ታንጂብል ጉድስ ናቸው፣ ፎር ሴልስ ነው፣ ደግሞ አሶሲዬትድ ነው ብለን ልንጠራ የቻልንበት ምንድነው? አሁን የምንዘረዝራቸውን ታይፕስ ኦፍ መርቻንዳይዚንግ ፕሮዳክቶች መሰረት አድርገን ነው ማለት ነው። መርቻንዳይዝ ፕሮዳክት የምንላቸው ምን ማን ናቸው ለማየት ለመመልከት ያህል እስኪ ስለዚህ የመጀመሪያው ምንድነው? አፓሬልስ የምንለው ሲሆን ላይክ እነ ሄድስ እነ ሳክስ የመሳሰሉት ፕሮዳክቶች። ሁለተኛው አክሰስ ብለን የምንጠራቸው አሉ። መርቻንዳይዝ ፕሮዳክት ላይ ስንመጣ ሳይንሱ ሸቀጥ ብሎ ቢያስቀምጠው ሸቀጣ ሸቀጥ ቢያስቀምጠውም ግን ፕሮዳክቶች በቀላል ደረጃ ላይ ሰንበዲ መጥቶ እንዲጠቀማቸው ደግሞ ሊጠቀማቸው የሚችሏቸው ናውንስ የሆኑ ፕሮዳክቶችን ስንመለከት አክሰሰሪስ ናቸው። ለምሳሌ ጁዌለሪ ሊሆን ይችላሉ፣ ጌጣጌጦች፣ ዋሌቶች ሊሆን ይችላሉ፣ ስልኮች ሊሆን ይችላሉ፣ ሌሎችም ሊሆን ይችላሉ ማለት ነው። እነዚህ ደግሞ ሆም ጉድስ ደግሞ የምንላቸው ደግሞ ላይክ ፖስተርስ ሊሆን ይችላሉ፣ ብላንኬቶች ወይ ደግሞ የቤት እቃዎች ብለን የምንጠራቸው ማለት ነው። ፒሎዎች፣ ምንጣፎች፣ ካንድሎች ምናምን የመሳሰሉት ምንድን ናቸው? አንደኛው የታይፕስ ኦፍ መርቻንዳይዚንግ ፕሮዳክት ላይ የምናገኛቸው ናቸው ማለት ነው። ሌላኛው ደግሞ ኮሌክቴብልስ የምንላቸው ናቸው። ላይክ ለምሳሌ ትሬዲንግ ካርዶች ሊሆኑ ይችላሉ፣ ደግሞ እነኚህ ፋንኮ ፖፕስ የምንላቸው ሊኖሩ ይችላሉ፣ ፊገርንስ የምንላቸው ይኖራሉ ማለት ነው። ስለዚህ እነኚህ ምንድን ናቸው? አንደኛው ታይፕስ ኦፍ መርቻንዳይዚንግ በጣም እንመለከታቸው ማለት ነው። ሌላኛው ላይክ ኮንሱሜብልስ የምንለው ነገር አለ። ይሄኛው አንደኛው ላይክ እንደ ታይፕ የምናገኘው አንደኛው የመርቻንዳይዝ ፕሮዳክት ታይፓችን ነው ማለት ነው። ኮንሱሜብል የምንለው ነገር ምንድን ላይ ለፊድነት የምንጠቀመው ዴይሊ ሊሆን ይችላል፣ አሊያም ደግሞ በምናደርገው ዕለት ተዕለት እንቅስቃሴያችን ውስጥ ከምናከናውናቸው አክቲቪቲዎች ልክ እንደ አንድ ግብዓት የምንጠቀማቸው ፕሮዳክቶች ናቸው። ለምሳሌ የምግብ አይተሞች፣ በቨሬጆች፣ ኮስሞቲክሶች፣ ሌሎች ደግሞ ነገሮች ማለት ነው ምንድን ናቸው? መርቻንዳይዝ ፕሮዳክቶች ናቸው ብለን እንጠራለን ማለት ነው። ሌላኛው ደግሞ ቴክኖሎጂ አክሰሰሪዎች ናቸው። እነማን ሊሆኑ ይችላሉ? እነዚህ ፎን ሊሆኑ ይችላሉ፣ ቻርጀሮች፣ ስክሪን ፕሮቴክተሮች፣ ብራንዶች ሊሆኑ ይችላሉ፣ ደግሞ ሌሎችም ነገሮች ሊሆኑ ይችላሉ ማለት። ስለዚህ በዚህ መሰረት መረዳት ያስፈልጋል ማለት። ታይፕስ ኦፍ መርቻንዳይዚንግ ፕሮዳክት ላይ ስንመጣ አንደኛ አፓሬል፣ አክሰሰሪስ፣ ሆም ጉድስ፣ ኮሌክቲብልስ ኤንድ ኮንሱሜብል ፕላስ ደግሞ ቴክኖሎጂ አክሰሰሪዎች ወሳኝ ናቸው ማለት ነው። ስለዚህ they are not limited but እንደ ምሳሌ ነው ማለት ነው። እንደ ምሳሌ ነው። ስለዚህ እናንተ ይሄንን ብቻ ሳይሆን ሌላም ፋይንድ እያደረጋችሁ ጉግል እያደረጋችሁ መመልከት ትችላላችሁ። ነገር ግን እንደ ኢንፎርሜሽን
እንደ ቱቶሪያል ይሄኛው ማንሳት እንችላለን ማለት ነው። ሌላኛው ደግሞ ምንድነው ላይክ በዚህ አይነት ታይፕ ያላቸው ፕሮዳክቶች ወይም መርቻንዳይዝ ፕሮዳክቶች ካሉ እና የዛን የቅድም አይነት ካራክተሪስቲክስ ካላቸው ነው ፕሮዳክቶች ፐርፐዝ አላቸው ማለት ነው። ሶ ፐርፐዛቸው ምንድነው ደግሞ ዋት ኢዝ አድቫንቴጅ ምንድነው ጥቅማቸው የሚለው ነገር ስናመጣ አንደኛው ጥቅማቸው ሪቬኒው ጀነሬት ማድረግ ነው። ሪቬኒው ጀነሬት ማድረግ ነው። that means selling merchandising is a direct way for business like መርቻንዳይዝን ሴሊንግ የምናደርግበት ሲስተም ዳይሬክት ሲስተሙ ምንድነው ቢዝነስን መሰረት ያደረገ ነው የሚሆነው ማለት ነው። ሶ አርቲስቶች ሊሆኑ ይችላሉ ኦር ደግሞ ኦርጋናይዜሽኖች ሊሆኑ ይችላሉ ቱ ጀነሬት ኢንካምስ ማለት ነው። ላይክ የሆነ ነገር ምን ለማድረግ ነው ኢንካም ነው ደግሞ ገቢ ለመጨመር ነው። ላይክ እኛ መርቻንዳይዝ የምናደርገው ማለት ያለበዛ መርቻንዳይዝ ማድረግ መቻላችን ምንም ጥቅም የለውም ማለት ነው። ለምን የሚለው ሀሳብ ይነሳል። ምክንያት ዋይ የሚባል እና የደብሊው ኤጁኬሽን ውስጥ ምን ማለት አለባቸው መመለስ አለባቸው። እዚህ ጋር ዋይ የሚለው ጥያቄ በተለይ ሪቬኒው ጀነሬት ከማድረግ አኳያ የሚለው ነገር ምላሽ እንሰጥበታለን ማለት ነው። ሁለተኛው ፐርፐዛችን ደግሞ የሚኖረው ብራንድ አዌርነስ ነው። ብራንድ አዌርነስ ላይ ስንመጣ ላይክ በማህበረሰብ ውስጥ ሊሆን ይችላል ከፍተኛ የሆነ አድቨርታይዝመንት እና የፕሮሞሽን ሲስተም በመገንባት ማህበረሰቡ ስለዛ ፕሮዳክት ያለውን እንትን ኖሃው ወይም ደግሞ አክሴፕቲንግ ሌቭል ምን ማድረግ ነው ማዳበር መቻል ነው። ያ ነው ብራንድ አዌርነስ ሲስተም የምንለው ማለት ነው። ደግሞ ክሬቲንግ ብራንድ ኢሜጅ ኦን ዘ ከስተመር ማይንድ ማለት ነው። በማህበረሰቡ አይምሮ ውስጥ ምን ማድረግ መቻል ነው ጥሩ የሆነ ብራንድ አዌርነስን ኦር ደግሞ ጥሩ የሆነ ኢሜጅን ክሬት ማድረግ መቻል ነው። አንደኛው ትልቁ ሀሳብ ማለት ነው። ሌላኛው ደግሞ ፋን ኤንጌጅመንት የምንለው ነገር ነው። ሶ ላይክ ይሄ ከምን አኳያ ነው የምንለው ማለት ነው ቱ ኮኔክት ዊዝ ዴር ፌቨሪት ብራንድስ ላይክ አርቲስቶች ሊሆን ይችላሉ ኦር ደግሞ ካራክተሪስቲክስ ኦፍ ዲፐር ሌቭልስ ሊሆን ይችላሉ። ከእነሱ ጋር ምን የምናደርግበት ነው ኮኔክት የምናደርግበት ሲስተም ነው። እሱን ላይ ኮኔክት እንዲያደርግ የምንፈቅድበት ሲስተም ነው ፋን ኤንጌጅመንት የምንለው ነገር ማለት ነው። ሌላኛው ደግሞ ምንድነው ላይክ ማርኬቲንግ ኤንድ ፕሮሞሽን ነው። ብዙ ጊዜ እንናገረዋለን። ትልቁ የዚህኛው ሀሳብ ምንድነው የማርኬቲንግ የመርቻንዳይዚንግ ፕሮሰስ ሲስተሙ ላይክ ፕሮሞሽንን ቤዝድ ያደርጋል ደግሞ የማስተዋወቅ ሂደትን በደንብ አድርጎ ያንትን ይለናል ማለት ነው። ሲስተሙ ራሱ እቺ ከመጀመሪያዋ አንመርቻንዳይዝ ከነበረችው ፕሮዳክት ወደ መርቻንዳይዝ ሲስተም ሲመጣ የፕሮሞቲንግ ሲስተም አለው። ዳት ሚንስ የፕሮሞሽን ሲስተም ከ0 ወደ 10% ይመጣል ወይ ደግሞ ወደ 15% ወደ 25% ይመጣል ማለት ነው። ሶ መርቻንዳይዝ ኦፍን ዩዝድ ኢን ፕሮሞሽናል ካምፔንስ ቱ አትራክት ኒው ከስተመርስ ኦር ሪዋርድ ዲስ ሎያል ዋንስ ማለት ነው። ሌላኛው ደግሞ ላይክ ኢቨንት ሰርቨንስ የምንለው ነገር ነው ማለት ነው። ስለዚህ ላይክ እዚህ ጋር አሁን የዘረዘርናቸው በሙሉ ሬቬኒው ጀነሬሽን፣ ብራንድ አዌርነስ፣ ፋን ኤንጌጅመንት እና ማርኬት ፕሮሞሽን እና ኢቨንት ሰርቨንት የምንላቸው ላይክ ምንድናቸው? ጀነራል ፐርፐዝ ኦፍ መርቻንዳይዝ። አሁንም እደግመዋለሁኝ ጀነራል ፐርፐዝ ኦፍ መርቻንዳይዝ በት ዴይ አር ናት ሊሚትድ። እደግመዋለሁኝ ሊሚትድ አርነኝ ብቻ አይደለም። ስለዚህ የሆነ ሰዓት ላይ የሆነ ሌላ ሰው አግኝቶ የመርቻንዳይዝ ፐርፐዙ ምንድነው ሲባል ኢዝ ኦንሊ ላይክ ጀነሬቲንግ ሬቨኒው ኢዝ ኦንሊ ክሬቲንግ ዘ ብራንድ አዌርነስ for the customer need, for the customer mind. Plus ደግሞ its purpose to find engagement system, its purpose to the marketing promotion like ብለን ብቻ ማብቃት የለብንም ሌሎችንም መመልከት መቻል ይኖርብናል ማለት ነው። ሶ ሌላኛው ደግሞ ምንድነው የምንመጣበት እና የመጨረሻ ሀሳባችን የሚሆነው like regular product transfers into the merchandise product ስንመለከት like እነ ኖርማል የሚባሉት ፕሮዳክቶች ወደ ላይክ መርቻንዳይዚንግ ፕሮዳክት ሲመጡ ምን ነገሮችን ያማክላሉ የሚለውን ነገር ስናነሳ ምንድነው ላይክ መሰረት የሚያደርጉት ሀሳቦች አሉ። እዚህ ጋር መሰረት የሚያደርጓቸው ሀሳቦች አሉ። ለምሳሌ አሁን ስናነሳ አሶሲዬሽንስ ኤንድ ብራንዲንግ የሚለው ነገር አለ። አንደኛው ልክ እንደ መመልከት መቻል አለብን ምንድነው አሶሲዬሽንስ እና ብራንዲንግ ሲስተማችን የዛ ፕሮዳክት የሬጉላር ፕሮዳክቱ በደንብ አድርጎ ምን ይደረጋል ማለት ነው ይታያል ማለት ነው። ፕላስ ደግሞ ኢንቴንሽናል ዲዛይናችን በደንብ አድርገን ፎከስ የምናደርግበት ሀሳብ ነው ማለት ነው። ኢንቴንሽናል ዲዛይን በደንብ አድርገን እንመለከታለን። ፕላስ ታርጌትድ ማርኬቲንግ ኤንድ ሴልስ ሲስተሙን በደንብ አድርገን እንመለከታለን። በተጨማሪም ደግሞ ምን እንመለከታለን ማለት ነው ፐርፐዝ ኤንድ ቢዮንድ ፈንክሽናሊቲ ከፐርፐዙ አኳያ እና ከፈንክሽናሊቲው አኳያ ደግሞ ከዚህ ከአክሰሰብልነቱ አኳያ ከጠቀሜታው አኳያ ምን እንመለከታለን ይሄን ፕሮዳክት ማለት። ስለዚህ እኛ ሬጉላር የሆኑ ፕሮዳክቶችን ወደ መርቻንዳይዚንግ ሲስተም ስናመጣ አንደኛ አሶሲዬሽን ብራንዲንግ ሲስተም መሰረት አድርገን ነው የምናደርገው ወደ መርቻንዳይዝ የምናደርገው። ሁለተኛው ኢንቴንሽናል ዲዛይን ሲስተም መሰረት አድርገን መርቻንዳይዝ እናደርገዋለን። ሌላኛው ደግሞ ታርጌት ማርኬት ኤንድ ሴልስ ሲስተም መሰረት አድርገን መርቻንዳይዝ እናደርገዋለን። ያም ተደራሽነትን መሰረት ዲስትሪቢዩሽን ሲስተማችን ማለት ነው። ፕላስ ደግሞ ላይክ ፈንክሽናሊቲ መሰረት አድርገን ነው የምናደርገዋለን ማለት ነው መርቻንዳይዝ እናደርገዋለን ማለት ነው። ስለዚህ አሁንም ላይክ ምናልባት ክላስ ውስጥ ያየናቸው እዚህ ጋር ያጨመርናቸው ሀሳቦች ይኖራሉ። እናንተ ግን ምን አድርጓቸው አካቷቸውና ተመልከቷቸው። ከዛ ባሻገር ግን ምንድነው ላይክ እነኚህ ኤግዛምፕልስ ኦፍ መርቻንዳይዝ የምንላቸው እነማን ናቸው የሚለው ነገር ደግሞ እንመልከት። ለምሳሌ
ቲሸርቶች ሊሆኑ ይችላሉ ዊዝን ባንድስ ሎጎ ማለት ነው። ፕላስ ኮፊ መግስ ሊሆኑ ይችላሉ። ስታር ዋርስ አክሽንስ ፊገር ሊሆኑ ይችላሉ። ላይክ የመሳሰሉት እዚህ ጋር የጠቀስናቸው ኤግዛምፕሎች ላይክ ኤግዛምፕልስ ኦፍ መርቻንዳይዝ ናቸው ማለት ነው። ስለዚህ እነኚህን በደንብ አድርገን መመልከት ያስፈልጋል ማለት ነው። ስለዚህ በአጭሩ እነኚህን የመርቻንዳይዝ ሀሳብ በዚህ ልክ ከተረዳ ነው አይቀር ምናልባት ፈተና ላይ የሚመጡት ሀሳቦች ከዚህ የዘለሉ ስለማይሆኑ ዲቴይል ይህንን ሀሳብ በደንብ ብትመለከቱት መልካም ነው። ስለነበረን ቆይታ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ቻናሉን ሰብስክራይብ እያደረጋችሁ እንዲሁም ደግሞ ፕሮሞት እያደረጋችሁ ተማሪዎች ኢንፎርሜሽን እንዲደርሷቸው ላልደረሷቸው ሼር በማድረግ እንድጠብቁን ስንል በአክብሮት እንጠይቃለን። እናመሰግናለን።